يا جولي بنيركا غربا بنيركا على النما ثادر ثادر ما متانغو دلنا لبدرا تلما ما بانغو تلما ما بانغو علي ناجدو كينغنا مرتي Dia dah balogan na, dia dileman na nay. Abit tigara bube, dire bubu badamai. Hindi mabishe yate, hindi dabala yate, hindi dileman dara yate. Asau dabala dabalate, dabala dabalate. Siri langa sa dabalate, alulla lolo dabalate. Bulladi bullata dabalate, magezani agalla yapate. Atantale tanure tambore thibane. የሚፈልጉ የፖለቲካ ኃይሎች የሐሳብ ክርክሮቻቸው ወጣቱንና እናቶችን በማይጎዳ መልኩ እንዲያደርጉት ይመከራሉ። ፖለቲከኞች ይጥፉ ወይስ እንጥፋ ነው ጥያቄው ለዚህ ህዝብና ለዚህ ፓርቲ የሚያቀርበው። ይሄ አደገኛ ፎርስ ነው፣ በፍጥነት መጥፋት አለበት ጓዶች። እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። የኢትዮጵያውያን ጫንቃ ይህንን ከሚሸከምበት ደረጃ አልፏል። እስካሁን ድረስ በዚህ አቅጣጫ ብዙ ትግል ተደርጓል ብንልም ቅሉ ከጉዳዩ አሳሳቢነትና ከነኚህ ወገኖች መሰሪ አቋም አንጻር አቤታዊ ሰራዊታችን ከህዝብ እንዳልተወለደና የህዝብ ወገን እንዳልሆነ ሁሉ ይህንን ገበሬ እየሞተ ባለመሬት እንዳላደረገ ሁሉ እየለመነ የኮሮና ቫይረስ ስጋት ተጋርጦብን የሀገር ሉዓላዊነትና ደህንነት ለአደጋ ተጋልጦ ባለበት ጊዜ ስልጣንን ያለ ምርጫና ከህግ አግባብ ውጪ በሁከትና በብጥብጥ ካልሰጣችሁኝ አገር አተራምሳለሁ የሚለው ማንግንሽን ነው፣ ዝና ነው። አሁን ሰላ ድንጋይን ይዘውታል፣ አሁን መዘዞን ይዘውታል። ወዝና አናውርስ የሚለዋወጥ ሲቹዌሽን ነው። ኤርትራ ውስጥ አንድም ቀን ጦርነት ሳይደረግበት የቀረበት ጊዜ የለም። አንድ ኮረብታን ይዛለን፣ ሌላ ኮረብታ ይዛል። አንድ ሸጥን ይዛለን፣ ሌላ ሸጥ ይዛሉ። እነሱ ለፕሮፓጋንዳ ይጠቀማሉ። እኛ መንግስት ነን። አሁን ነዋል እኛም ኃይል እንደማንታገስ ከወዲሁ በግልጽ ለመንገር እንፈልጋለን። ለዚህም በሁሉም ረገድ በቂ ዝግጅት ያለ ካራምሽግ ምንድነው? ክምር ድንጋይ ምንድነው? አፋቤት ራሱ የፈረንሳይና የቬትናምን ጦርነት አድርገው ሲያበቁ ነው የምዕራብ ዜና አቅራቢዎች። አፋቤትን እዚህ ያላችሁ ሰዎች ብዙዎቻችሁ ምታውቁ ይመስለኛል። በኢትዮጵያ ስታንዳርድ ቀበሌ አይደለም። 700 ሰው ነበረበት እኔ እዛ ቤቱ ጊዜ የነበረው። እዛ ቦታ ላይ ለሚሊተሪ ስትራቴጂ የያዝነው ቦታና ለውሃን እንደዚህ ከተወሰደ ምን አይነት ፕሮፓጋንዳ እንደምንነዛ ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው። በፍጹም ይሆናል ብለን የማንገምተው ነገር ነው። ሱሪውን ያወለቃል ደግሞ የተያዘል ቡታንታው ማውለቁ ነው።